ሲኦሲ ሬጅስትሬሽን ስታደርጉ ኤስኤምኤስ አይመጣም ወይም አይዲ ነምበር አልተላከልኝም ብላችሁ እየተጨነቃችሁ ላላችሁ ተማሪዎች በሙሉ ሰላም ውድ ቤተሰቦች እንደምን ቆያችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። እንዲሁም ቪዲዮ የሚሆነው ሲኦሲ ሬጅስትሬሽንን ይመለከታል። ይህን ቪዲዮ እስከ መጨረሻው ተመልከቱ፣ ምክንያቱም ዛሬ ችግራችሁን 100% የሚፈታ መፍትሄ ይዤላችሁ መጥቻለሁ። ስለዚህ ቪዲዮን ከመጀመራችሁ በፊት ሁላችሁም አንድ ጊዜ ወስዳችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እጠይቃችኋለሁ። ሌትስ ጎ። አሁን ላይ ብዙ የጤና ተማሪዎች ሲኦሲ ሬጅስትሬሽን ሲያደርጉ ብዙ ፈተና እየገጠማቸው ነው። ከነዛም ውስጥ የመጀመሪያው በስልካቸው ኤስኤምኤስ አይዲ ነምበር አለመምጣት፣ ሁለተኛው በስልኮቻቸው ኤስኤምኤስ አይዲ ነምበር ተልኮ እንኳን ቢሆን ሁለትና ከዛ በላይ ኤስኤምኤስ አይዲ ነምበር ደርሷቸው የትኛው የራሳቸው አይዲ ነምበር እንደሆነ አለማወቅ፣ አራተኛው ኤስኤምኤስ አይዲ ነምበር ደርሷቸው ሬጂስተር በሚያደርጉበት ሰዓት ስማቸውን ለዋውጦ ማምጣት እና መቸገር፣ አምስተኛው ዶክመንት ኖት አክሰፕትድ ማለት፣ ስድስተኛው የተላከው የጤና ሚኒስቴር ወይም ሄልዝ ሚኒስቴር ዌብሳይት ሲስተም ኢረር ማለት። ስለዚህ እውነቱን ልንገራችሁ፣ ይህ ችግር የእናንተ ብቻ አይደለም። ኢትዮጵያ ውስጥ ብዙ ተመራቂዎች ይህን ችግር አጋጥሟቸዋል። እናም ወደ መፍትሄው ስንገባ በመጀመሪያ ራሳችሁን ለማረጋጋት ሞክሩ። እናንተ ላይ ምንም የሚፈጠር ነገር አይኖርም። ጓደኞቻችሁ የሚሆኑትን ትሆናላችሁ። ለነሱ የተለየ ነገር አይደረግም። በአጭር ጊዜ ውስጥ ትክክለኛ ምላሽ ለጥያቄያችሁ ታገኛላችሁ። ምክንያቱም ጤና ወይም ሄልዝ ሚኒስቴር ችግሩን ሳይረዳ ቀርቶ አይደለም እስካሁን ዝም ያለው። ለዛ በትዕግስት መጠበቅ ካልሆነም አካባቢያችሁ ወደሚገኘው ሄልዝ ቢሮ በመሄድ ችግሩን ማሳወቅና እነሱ እንዲጠይቁላችሁ በቀላሉ ማድረግ ትችላላችሁ። ከዛ በፊት ግን ኤስኤምኤስ አይዲ ነምበር ካልተላከ ስልካችሁን ቼክ ማድረግ ይጠበቅባችኋል። ለምሳሌ ሲም ካርዳችሁ ቁጥሩ ራሱ መሆኑን፣ መልእክት ኢንቦክስ ሞልቶ ከሆነ ያሉትን መልእክት አጥፍቶ እንደ አዲስ ሪስታርት ማድረግ ይጠበቅባችኋል። ሬጂስተር በምታደርጉበት ሰዓት ዶክመንት አፕሎድ አድርጋችሁ ዶክመንታችሁን አፕሎድ አድርገን ስንጨርስ ዶክመንታችን ኖት አፕሎድድ የሚል ከሆነ ችግር የለውም። ምክንያቱም የእናንተ ችግር አይደለም። ሲመስለኝ ሳይቱ ራሱ አክቲቭ አይደለም። ለዛ መጨነቅ አያስፈልግም። ሁላችሁም አፕሎድ ያደረጋችሁ ተማሪዎች ኖት አፕሎድድ ካለ የሁሉም ስለሆነ ጣጣ የለውም እና መጨነቅ አያስፈልግም። በተጨማሪ ግን አፕሎድ ስታደርጉ ፒዲኤፍ ወይም ኢሜጅ መሆን አለበት። ይህ እና ትልቅ ሳይዝ መሆን የለበትም። ይህ ብዙ ሰዎች የሚያደርጉት ስህተት ነው። ሲስተም ኢረር እያላችሁ ለተቸገራችሁ ልጆች በሙሉ ሲኦሲ ዌብሳይት ትንሽ ኔትወርክ ያስቸግራል እና ኔትወርካችሁን አጀስት ማድረግ ይጠበቅባችኋል። አንዳንዴ ደግሞ ቀን ስለሚያስቸግር ሌሊት ላይ ብትሞክሩ አሪፍ ነው። እንደዚህ ሁሉ አድርጋችሁ ካልተሰራ በቀጥታ ወደ አካባቢያችሁ ወደሚገኝ ሄልዝ ቢሮ ይሂዱና እዚያ መመዝገብ ያግዛሉ። ለነሱ ንገሯቸው። አመሰግናለሁ። ባይ ባይ።